እንደ አጋጣሚ የከፈትኩት ቪዲዮ በእንባ እንድጨርሰው አደረገኝ። የዚች እናት ታሪክ እጅግ ገራሚ፣ ጥንካሬዋ፣ እምነቷ፣ ደግነቷ፣ የመጣችበት የዘር ሀረጓ፣ የቤተሰቡ ደግነት፣ ሩህሩህነት፣ እምነታቸው በጣም የሚገርም ነው። ለሰው ልጅ ያላቸው ፍቅር የሚገርም ነው። በሰራችሁት ልክ ተመልሶ እንደሚከፍላችሁ ያየሁበት የህይወት ታሪክ ነው። ለሰው ስትራሩ የሚራራ፣ በችግራችሁ የሆነ ጊዜ ሰው ናችሁና ትወድቃላችሁ፣ ትሰበራላችሁ። በዛን ሰዓት ሰው ነው የሚልክላችሁ። ልክ እናንተ ባደረጋችሁት ልክ ነው ታዲያ እጥፍ ተደርጎ የሚከፈላችሁ። በዚህ ድርጊት ያየሁት የዚችን እናት ህይወት ነው። ደግሞ ጀግንነቷ፣ እናትነቷ፣ ለትዳሯ ያላት እምነት፣ እየተበደለች እየተገፋች እንኳን ሰውን ያላገለለች፣ ባሏን ልጆቹን እንዲጠሉት ያላደረገች፣ ጥሏት እንደሄደ አይታለች፣ ገብቷታል። ግን ምን ሊሆን ይችላል፣ ለምን ጥሎ ሄደ ብላ ተፈላስፋ በልጆቹ ዘንድ እንዲጠላ ያላደረገች። ዛሬ ላይ ትዳር ላይ ያለን ልጆች ምን እናደርጋለን? የሆነ ጥሎን ጥፍት ቢል ሲፈልግ ይመጣል፣ ሲፈልግ ይሄዳል። በዛ ላይ ደግሞ ተአማሚ ልጅ ይዛ፣ አካል ጉዳተኛ ልጅ ይዛ ጥሏ ሲጠፋ ምንድን ነበር የምታደርገው? ለእሱ እንደውም እየራራችለት እያዘነችለት የኖረች ሴት። የሚገርም ነው ሐዘኗ፣ የደረሰባት ሐዘን፣ የደረሰባት ስብራት፣ የደረሰባት መገፋት፣ በተለይ ደግሞ የምትወዳትን እህቷን የምትረዳትን አለሁልሽ የምትላትን ታማሚ ልጅ ይዛ ከጸበል ቦታ ወደ ጸበል ቦታ፣ ከአንዱ ገዳም ወደ አንዱ ገዳም፣ እሷም ታማ ደግሞ በሰው እጅ ላይ በነበረችበት ሰዓት የምትረዳት እህቷን ድንገት በሞት ስታጣ፣ አልፎ ተርፎ ባሏ ጥሏት ሲሄድ፣ ከዛ ደግሞ እናቷ ሲያርፏ፣ አባቷ እጅግ በጣም ቅስም ሰባሪ፣ ከዛም ደግሞ እንደዛ 20 ምናምን ዓመት የታገለችለት ልጅ ከአንዱ ጸበል አንዱ ጸበል፣ ከአንዱ ሐኪም ቤት አንዱ ሐኪም ቤት የሄደችለት ልጅ ደግሞ እንዳሰበችው ጤነኛ ሆኖ መራመድ ሳይችል ህይወቱ ያልፍባታል። ምን አይነት ጀግንነት፣ ምን አይነት ጥንካሬ ነው! የእውነትም ቆማ የምትማጸናቸው ስላሴ ብርታትን፣ ጥንካሬን፣ መንፈስ ቅዱስን መጽናናትን ሰጥቷት ካልሆነ ይህን ሁሉ ፈተና እንዴት ልታልፈው ቻለች ነው። በአንድ ትንሽ ነገር ጎደለብን ብለን ራሳችንን ወደ ማጥፋት የምንሄድ ሰዎች የለንም። እስኪ ይህንን ታሪክ ስሙት። እውነት ኮሜዲያን እሸቱ ላይ በለቀቀው ትናንት ይመስለኛል የለቀቀው፣ እዛ አሁን ነው ማየው። እውነት እንደ ቀልድ ጀምረው በእንባን የጨረስኩት። ይህን አክል ቁጭ ብዬም ቪዲዮ አይቻለቅም።